በተለይም ስራውን ሁሉ ለመስራትና ለሰው ልጆች ጥቅም የሚውሉ ነገሮች ሁሉ ለማድረግ እግዚአብሔር መላእክትን እንደ ትልቅና አስተማማኝ መሳሪያ ይጠቀምባቸዋል ማለት ነው። መላእክት የእግዚአብሔርን የጸጋ አገልግሎትና ለእኛ ለሰው ልጆች ደግሞ መልካም የሆኑ ነገሮችን ሁሉ ውጤታማ በሆነ መንገድ የሚያስተዳድሩና የሚያገለግሉ አገልጋዮች ናቸው። ወደ ታላቅ እውነት እንኳን በደህና መጣችሁ። ይህ በግሬት ትሩዝስ የአማርኛ ክፍል ተዘጋጅቶ የሚቀርብላችሁ ፖድካስት ነው። የበለጠ መረጃና ተጨማሪ ትምህርቶችን ለማግኘት amharic.greattruthsglobal.org ድረገጻችንን ይመልከቱ። ይህንን መጽሐፍ ጨምሮ ሌሎች መጽሐፍቶችን በአማርኛ ያገኛሉ። ታላቅ እውነት፣ መጽሐፍ ቅዱስን ተደራሽ በሆነ መንገድ ማስተማር። ምዕራፍ 3 በሰማያዊ ስፍራ መደራጀታቸውና ልዩ ሚናቸው። እግዚአብሔርን ማምለክና ምስክርነታቸው። መላእክት የሚኖሩት በሰማይ ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 15። በሰማያዊው ዙፋኑም ፊት ለፊት እግዚአብሔር የሚያዛቸውን ሁሉ ይታዘዙታል። ለእግዚአብሔር አገልግሎትና ፈቃዱንም ለማድረግ እንዲሁም እርሱን ለማመስገንና ለማምለክ ሁልጊዜ የተዘጋጁ ናቸው። መዝሙረ ዳዊት ምዕራፍ 103 ከቁጥር 20 እስከ 21። የእግዚአብሔርንም ፊት እያዩ ያመልኩታል። ማቴዎስ ወንጌል ምዕራፍ 18 ቁጥር 10። በአጭሩ ሲገለጽ የመላእክት ሥራቸው በሰማያት ሆነው እግዚአብሔርን መታዘዝ፣ ማምለክና ማመስገን ነው። የውትድርና አይነት የሥልጣን ተዋረድ አላቸው። በራእይ ምዕራፍ 10 ቁጥር 11 እንዲሁም ምዕራፍ 18 ቁጥር 1 ስንመለከት አንዳንድ መላእክት ከሌሎች ይልቅ ኃያላን ወይም ኃይለኞች ይመስላሉ። ምክንያቱም ሊቀ መልአክ የሌሎቹ መላእክት ትእዛዝ ሰጪ ወይም አዛዥ ሆኖ ተገልጧል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16፣ ይሁዳ ምዕራፍ 9። ሊቀ መልአኩ ሚካኤልም ከዋኖቹ አለቆች እንደ አንዱ ተቆጥሮ ተገልጿልና ዳንኤል ምዕራፍ 10 ቁጥር 13። እንዲሁም በዳንኤል ምዕራፍ 12 ቁጥር 1 እና ራእይ ምዕራፍ 12 ከቁጥር 7 እስከ 9 ላይ መልአኩ ሚካኤል ከእርሱ በታች ሌሎች መላእክት እንዳሉት እንደ ታላቅ አለቃ ተገልጧልና። ነገር ግን ግልጽ የሆነ የሥልጣን ተዋረዱ ሰንሰለት ምን አይነትና በምን አይነት ሁኔታ እንደተያዘ አልተገለጸም። ሊቀ መልአኩ ሚካኤል የእግዚአብሔርን ሕዝብ ከክፉ የመከላከል ሚናው ምን እንደሆነም በዳንኤል ምዕራፍ 12 ቁጥር 1 ላይ ተጽፏል። መላእክት ሰራዊትም ተብለው ተገልጸዋል። ምክንያቱም እነርሱ ራሳቸው አለቃ ያላቸው ስለሆኑ የበላይ አለቃቸው ጠባቂዎች ሆነው ተገልጸዋል። ከዚያ ሁሉ በላይ ግን እግዚአብሔር ራሱ የሰራዊት ወይም የአለቆች ሁሉ ጌታና ልዑል ተብሎ ተገልጿል። ዳንኤል ምዕራፍ 8 ቁጥር 11። ይሁን እንጂ በመላእክቱ መሃል ያለውን የሥልጣን ተዋረድ ወይም አወቃቀሩን በግልጽ እንዲህ ነው ማለት አንችልም። ነገር ግን እነርሱ በእግዚአብሔር ትእዛዝ እንደሚንቀሳቀሱና በተለያዩ ደረጃዎች ተደራጅተው በተለያየ የሥልጣን እርከኖችም እንደሚሰሩ ወይም እንደሚያገለግሉ ማየት ይቻላል። ነገር ግን እግዚአብሔር ብቻ የሰራዊቱ ሁሉ ጌታና አዛዥ እንደሆነ እናውቃለን። መለኮታዊ ጉባኤና ሰማያዊ ሰራዊት ናቸው። እንደ ቡድን በአንድ ላይ ሲጠሩ የመላእክቱ ስብስብ ሰማያዊ ጉባኤ ተብሎ ሊጠራ ይችላል። መዝሙር ምዕራፍ 89 ቁጥር 5። መለኮታዊ ጉባኤም ናቸው ማለት ይቻላል። መዝሙር ምዕራፍ 8 ቁጥር 21፣ ምዕራፍ 89 ቁጥር 7። ሰራዊትም ይባላሉ፣ ምክንያቱም እግዚአብሔርም የሰራዊት ጌታና አለቃ ተብሏል። መዝሙረ ዳዊት ምዕራፍ 148 ቁጥር 2፣ አንደኛ ሳሙኤል ምዕራፍ 1 ቁጥር 11፣ ሉቃስ ወንጌል ምዕራፍ 2 ቁጥር 13። እንዲሁም ግዛት፣ ስልጣናት፣ ዙፋናትና ኃይላትም ተብለው ተጠርተዋል። ቆላስያስ ምዕራፍ 1 ቁጥር 16፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 22። እነዚህ ቃላት በሐዋርያው ጳውሎስና ጴጥሮስ አማካኝነት ሰማይና ምድርን ባጠቃለለ ሁኔታ መላእክት ያላቸውን ስልጣን ለማሳየት የተገለጹ አባባሎች ናቸው። እነዚህና ሌሎች የመላእክቱ ተግባራት የሚታቀዱትና የሚፈጸሙት በሰማይ ነው። ምክንያቱም ሰማይ የእግዚአብሔር ፈቃድ፣ እቅድ፣ ዓላማና ግብ የሚወሰንበትና የሚተላለፍበት ስፍራ ስለሆነ ነው። ይሁን እንጂ
እኛ አሁን በምድር ላይ ባለን ዕውቀትና ሥልጣን የሰማያዊውን ሰራዊት ግልጽ የሆነ ይዘትና አጀንዳ ሙሉ በሙሉ አናውቅም። እንዲሁም መላእክቱ እንደ ቡድንም ሆነ እንደ ግለሰብ አንዱ ከሌላው ጋር ያላቸውን ግንኙነት አናውቅም። ምክንያቱም ማንነታቸው ሁሌም ሚስጥራዊ ነውና። መላእክት እንደ ሰማያዊ ፍጥረታት በግልም ሆነ በቡድን መኖራቸውን እናውቃለን። ይሁን እንጂ እንደ ግለሰብም ሆነ በቡድን እንደሚታወቁ ፍጥረታት መላእክቱ የሚኖሩት በማያቋርጥ ሁኔታ እግዚአብሔርን ለማምለክ ነው። እንዲሁም የመኖራቸው ትልቁ ትርጉም የእግዚአብሔር ፈቃድ ለማድረግና ለመታዘዝ ብቻ ነው። የማስተዳደርና የመግዛት ስልጣናቸው መጽሐፍ ቅዱሳችን እንደሚነግረን ከታላቁ የእግዚአብሔር ስልጣንና አገዛዝ በታች መላእክት ወይም ብዙ ሰራዊት ተብለው የሚታወቁ በብዙ የሚቆጠሩ ሰማያዊ ሰራዊት ደግሞ አሉ። አንደኛ ነገሥት ምዕራፍ 22 ከቁጥር 19 እስከ 23፣ ኤርምያስ ምዕራፍ 23 ቁጥር 18። እነዚህ ሰራዊት እያንዳንዳቸው ለተለያየ ዓላማና ተግባር ኃላፊነትም ተሰጥቷቸው የተላኩ ናቸው። እግዚአብሔር ፍጥረቱን ሁሉ ለመግዛትና ለማስተዳደር ብሎም የሚያስፈልገውን ሁሉ አዘጋጅቶ ለመስጠት ሲወስን የመላእክቱ የተወካይነት ሚናቸው ጥቂት እንዳልሆነ ልናውቅ ይገባል። በተጠሩበትና በሚጠበቁበት በሁሉም ጉዳዮች ሲሳተፉ በእግዚአብሔር ስልጣንና ኃይል እንደሆነም ደግሞ ሊታወቅ ይገባል። ስለ ጉዳዩም ሲናገር ካልቪን እንዳለው እግዚአብሔር አገልግሎታቸውን የሚጠቀምባቸው ሰማያዊ መናፍስት ሁሉንም ነገር ማድረግ ያለባቸው በእግዚአብሔር ፈቃድና እርሱ ባወጣው መርሃ ግብር አማካኝነት ብቻ ነው። በሌላ አባባል በተለይም ስራውን ሁሉ ለመስራትና ለሰው ልጆች ጥቅም የሚውሉ ነገሮች ሁሉ ለማድረግ እግዚአብሔር መላእክትን እንደ ትልቅና አስተማማኝ መሳሪያ ይጠቀምባቸዋል ማለት ነው። መላእክት የእግዚአብሔርን የጸጋ አገልግሎትና ለእኛ ለሰው ልጆች ደግሞ መልካም የሆኑ ነገሮችን ሁሉ ውጤታማ በሆነ መንገድ የሚያስተዳድሩና የሚያገለግሉ አገልጋዮች ናቸው። ሌላ የምንመለከተው ነገር ቢኖር በእግዚአብሔር መንግሥት ጉዳይ በመላእክቱ ጉባኤ አስደናቂ የሆነ በህብረት ተዋህዶ የመስራት ነገር ነው። መላእክቱ ሁሉም ከሰማይ እስከ ምድር ለሚያደርጉት ነገር ሁሉ አቅጣጫ የሚያገኙት ከእግዚአብሔር ነው። ምንም እንኳን ከእግዚአብሔር የተለዩ ፍጥረታት ቢሆኑም ቅዱሳን መላእክቱ በእግዚአብሔር ፊት የሚመላለሱና እርሱንም በማምለክ ጭምር ያለምንም አይነት ርኩሰት በፊቱ የሚመላለሱ ፍጥረታት ናቸው። ራእይ ምዕራፍ 5 ከቁጥር 11 እስከ 14። በዚህ ስሜት ስናነበው በሥራቸውም ሆነ በማንነታቸው ከሰው ልጆች የላቁ ፍጥረታት ናቸው። በአጠቃላይ የአቋማቸው ሁናቴ ምን ይመስላል? ለመላእክት ሁሉ የሥራ አቅጣጫ የሚሰጣቸው እግዚአብሔር ራሱ ነው። መጽሐፍ ቅዱሳችን በግልጽና ያለምንም ማመንታት እንደሚነግረን መላእክት ከእግዚአብሔር በታች የሆኑ ፍጥረታትና በእርሱ ዕቅድና ፈቃድ ብቻ የሚመላለሱና የሚመሩ ናቸው። ስለዚህ በመላእክትና በእግዚአብሔር መሃል ያለው ልዩነት ግልጽ ነው፣ ምክንያቱም እነርሱ የእርሱ ናቸውና። መዝሙረ ዳዊት ምዕራፍ 104 ቁጥር 4። እያንዳንዳቸውም በየግላቸው በተለየ ሁኔታ በእግዚአብሔር በራሱ ለእርሱም ክብር ለሚሆን አገልግሎት የተመረጡ ናቸውና። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21። እንዲሁም እንደ እግዚአብሔር ያለ ማን ነው የሚል ትርጉም ያለው የሚካኤልና እግዚአብሔር ኃያል ነው የሚል ትርጉም ያለው የገብርኤል የስሞቻቸው ትርጉም በመላእክቱና በእግዚአብሔር መሃል ያለውን በምንም አይነት ሁኔታ የማይቋረጠውን ግንኙነት ያሳያል። በሌላ አባባል በእግዚአብሔርና በቅዱሳን መላእክቱ መሃል ያለው ግንኙነት እጅግ ጠንካራና ትልቅ ትርጉም ያለው ነው። በእውቀትም ሆነ በልዩ ልዩ ተግባራት የመላእክቱ ችሎታ በእርግጠኝነት ከሰው ልጆች እጅግ የላቀ ነው። ዳንኤል ምዕራፍ 9 ከቁጥር 20 እስከ 23። እንደ ሰው ልጆች በቦታና በጊዜም የተወሰኑ ስለሆኑ መላእክት ከቦታ ቦታ የመሄድና የመምጣት ባህሪ ይታይባቸዋል። ምንም በምድር ላይ ልዩ ልዩ የኃይል ሥራዎችን በመስራት ቢታወቁም ኢሳይያስ ምዕራፍ 37 ቁጥር 36፣ እንደ እግዚአብሔር ግን ዘላለማዊና ሁሉን ቻይ እንዲሁም ሁሉን የሚያውቁ ፍጥረታት አይደሉም። በአጭሩ ሲገለጽ መላእክት
ከሚቃወማቸው ተቃራኒ ኃይሎች ጋር እንደሚገዳደሩና እንደሚቋቋሙ እንመለከታለን። ዳንኤል ምዕራፍ 10 ቁጥር 13። ይሁን እንጂ ከእግዚአብሔር በተቃራኒው ሁሉን ቻይና በሁሉ ስፍራ የሚገኙ ፍጥረታት እንዳልሆኑ ልንገነዘብ ይገባል። ስለዚህ መላእክት እግዚአብሔር ብቻ ሊያደርግ የሚችለውን እነርሱ ሊያደርጉ የማይችሉ ፍጥረታት ናቸው ማለት ነው። ለምሳሌ ያህል በምድር ላይ የሚገኘውን ፍጥረት ከምንም አይነት ሕመምና ስቃይ ሊያድኑ ወይም ነፃ ሊያወጡ አይችሉም። ለማንም የኃጢአትን ይቅርታ ሊያደርጉም አይችሉም። በጥቅሉ ስናየው መላእክት በብዙ መንገድና ሁኔታ የተገደቡና የተወሰኑ ፍጥረታት ሲሆኑ ለእግዚአብሔር ልጅ ለኢየሱስ የበታች ሆነው ሊገዙና በእርሱም የሚያምኑትን ሊያገለግሉ የተገባቸው ፍጥረታት ናቸው። ዕብራውያን ምዕራፍ 1-2። መላእክት ከክርስቶስ የበታች ናቸው። መላእክትን በሰውና በእግዚአብሔር መሃል እንደ አማላጆች ማሰብ ወይም መገመት አስቸጋሪ ነው። የክርስቶስ አማላጅነት ግን በማያሻማ ሁኔታ በግልጽ የተጻፈ ነገር ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5። በሌላ አባባል መላእክት ከፈጣሪያቸው ከክርስቶስ በታች ፍጥረታት ሲሆኑ እርሱ ግን ከሁሉም በላይ የሆነ ፈጣሪ ነው። ዕብራውያን ምዕራፍ 1 ከቁጥር 5 እስከ ምዕራፍ 2 ቁጥር 9። ስለዚህ መላእክት በሰውና በእግዚአብሔር መሃል ቆመው ማማለድ አይችሉም ማለት እንችላለን። የእግዚአብሔር የዘላለም ልጁ የሆነው ጌታችን ኢየሱስ ከሰማያት ወርዶ በቅድስት ማርያም ማኅፀን ውስጥ ሲጸነስ መላእክትም በዚህ ዙሪያ እንደነበሩና የእነርሱም ሚና ትልቅ እንደነበር እንመለከታለን። ማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 25፣ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 38፣ ምዕራፍ 2 ከቁጥር 8 እስከ 20። እንዲሁም የመላእክት አገልግሎት ከሁሉም በላይና ልዩ ከሆነው ከእግዚአብሔር ማንነትና ሥራው እጅግ በታች ነው። መላእክት የሚያበስሩትና የሚያውጁት የእግዚአብሔርን ታላላቅ ሥራዎች ነው እንጂ የራሳቸው የሆነውን ሥራ አይደለም። ይሁን እንጂ የእግዚአብሔርን ቃል በማወጁና በማብሰሩ ተግባር የቃሉ መካከለኛ ሆነው የመልእክቱንም ጠቀሜታ በመግለጽ አያስተላለፉም ማለት አይደለም። ስለዚህ መላእክት በምንም አይነት ሁኔታ ሊመለኩ አይገባቸውም ማለት ነው። ቆላስያስ ምዕራፍ 2 ቁጥር 18። እንደ መለኮታውያን አማላጆችም ልዩ የሆነ የክብር ስፍራ ሊሰጣቸው አይገባም። ምክንያቱም በተፈጥሮ እንኳን እነርሱ ከእግዚአብሔር ፈጽሞ የተለዩ ናቸው። እንዲሁም ደግሞ ከክርስቶስና ከመንፈስ ቅዱስ ጋር ሲነጻጸሩ የተፈጥሮ ባህሪያቸው ራሱ ተጨማሪና ሌላውን የሚያሟላ እንጂ በራሳቸው መለኮታውያን አይደሉም። ዕብራውያን ምዕራፍ 2 ከቁጥር 5 እስከ 9። ስለ ክርስቶስ ይመሰክራሉ ይታዘዙትማል። እግዚአብሔር ብቻ የሚያደርጋቸውና መላእክት ግን የማያደርጓቸው አንዳንድ ነገሮች አሉ። ለምሳሌ መላእክት አይፈጥሩም፣ የኃጢአትን ይቅርታ አያደርጉም፣ አያድኑም፣ አይፈርዱም፣ ፍጹማን አይደሉም። መላእክት የእግዚአብሔርን ፈቃድ በተሟላ ሁኔታ ያለምንም ስህተት ያደርጋሉ። እነርሱ ራሳቸው የራሳቸውን ሳይሆን የእግዚአብሔርን ፈቃድ ብቻ በቀጥታ ይገልጣሉ፣ ያስተላልፋሉ። ምክንያቱም የቃሉ ምንጭና ተናጋሪው እግዚአብሔር ራሱ ነው። መላእክት ሊናገሩ ይችላሉ፣ ነገር ግን እኛ ቃሉን የምንሰማው ከእግዚአብሔር ከራሱ ነው። ምክንያቱም መላእክቱ የእግዚአብሔር መላእክት ወይም መልእክተኞች ናቸውና። የመላእክት ዋናው ሥራቸውና ተግባራቸው የእግዚአብሔር መልእክተኞች ሆነው የእግዚአብሔርን ሕዝብ ማገልገል ብቻ ነው። መላእክት የሰውን ልጆች ያገለግላሉ። በመዝሙረ ዳዊት ምዕራፍ 8 ቁጥር 5 እና ዕብራውያን ምዕራፍ 2 ቁጥር 7 የሰው ልጅ ከመላእክት ይልቅ በጥቂት እንደሚያንስ ይናገራል። ይህም ሰው ሆኖ በመገለጥ የሰውን መልክ ስለያዘው ስለ ኢየሱስ እንደሆነ ያመለክታል። ይሁን እንጂ በሰው መልክ ተገልጦ እንደ ሰው ከተቀበለው መከራ የተነሳ ይህ ኢየሱስ ራሱ የክብርና ምስጋና ዘውድ ተጭኖለት በሁሉ ዘንድ እንደሚታይ ይነግረናል። ዕብራውያን ምዕራፍ 2 ቁጥር 9። ይህም የሚያመለክተን መላእክት ትልቅ ሥልጣን እንዳላቸውና የሰውን ልጆች በራሳቸው ሥልጣን እንደሚገዙት እንደሚቆጣጠሩት ሳይሆን እግዚአብሔር የሰጣቸውን ሥልጣን በጊዜያዊነት እንደሚፈጽሙት ብቻ ነው። በመጨረሻም ፍጹማን የሆኑ በክርስቶስ የሆኑ አማኞች ሁሉ ከክርስቶስ ጋር በሚገናኙበት ጊዜ ወሰን በሌለው ታላቅ ክብር ውስጥ እንደሚገቡና
ከመላእክትም በላይ ከፍ እንደሚሉ እናነባለን። ዕብራውያን ምዕራፍ 2 ከቁጥር 5 እስከ 9። ሌላ ደግሞ ከሰው ልጆች በተቃራኒ መላእክት አገልጋዮች እንጂ ነገሥታት አይደሉም። በሚመጣው ዓለም ከሚገለጥልን ታላቅ ስፍራ የተነሳ እኛ የሰው ልጆች በመላእክት ላይ እንኳን የመፍረድ ዕድል ሊኖረን እንደሚችል ሐዋርያው ጳውሎስ ይናገራል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 3፣ ኢዮብ ምዕራፍ 4 ቁጥር 18 እና ምዕራፍ 15 ቁጥር 15። በዚህ ክፍል እንደምናነበው ሐዋርያው ጳውሎስ የሰው ልጆች መጨረሻቸው ከመላእክትም ከሌሎችም ፍጥረታት ምን ያህል ከፍ ያለ እንደሆነ ነው። የሰውን ልጆች በማገልገል የድነትን ጉዳይ ይከታተላሉ። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ እንደምንመለከተው መላእክት የሰው ልጆች በመንፈስ ቅዱስ ኃይል የሚያገለግሉትን ክቡር አገልግሎት ለማየት ምን ያህል እንደሚመኙ ነው። ይህም ማለት የእግዚአብሔር እውነት ለኃጢአተኛው የሰው ልጅ በመንፈስ ቅዱስ ኃይልና ጥበብ ሲታወጅ መላእክት እንዴት እንደሚደነቁ ያሳያል። ኤፌሶን ምዕራፍ 3 ቁጥር 10። መላእክት የእግዚአብሔር ቃልና የኢየሱስ ክርስቶስ ምስክሮች ናቸው። ስለዚህ ያንን አይነት አገልግሎት ለማገልገልና ጉዳይን በመከታተል ዙሪያም እጅግ በጣም ትጉህ አገልጋዮች ናቸው ማለት ይቻላል። ይሁን እንጂ ስለ እግዚአብሔር ሕዝብ የድነት ጉዳይ ተግተው የሚያገለግሉ ቢሆንም ለራሳቸው ግን የድነት ጉዳይ ምንም ማድረግ የሚችሉ ፍጥረታት አይደሉም። መላእክት የእግዚአብሔርን የማዳን ጸጋውን፣ ምሕረቱን፣ ርኅራኄውንና የኃጢአት ይቅርታውን አያውቁም። ነገር ግን እነርሱ የሚያውቁት ቤክ የተባለ ሰው እንዳለው እግዚአብሔር በራሱ መንገድና ዘዴ ለሰው ልጆች የሚያደርገውን ታላላቅ ሥራዎችን መመልከትና መከታተል ነው። ወደ ኋላ አካባቢ እንደምንመለከተው በኃጢአት የወደቁ መላእክት ንስሐ ገብተው የመመለስና እንደገና የመታደስ ዕድል የላቸውም። ይህ ታድሶና መመለስ የሚሆንላቸው ለሰው ልጆች ብቻ መሆኑ እኛን ከመላእክት የተለየን ያደርገናል። ይህ በግሬት ትሩዝስ የአማርኛ ክፍል ተዘጋጅቶ የሚቀርብላችሁ ፖድካስት ነው። የበለጠ መረጃና ተጨማሪ ትምህርቶችን ለማግኘት amharic.greattruthsglobal.org ድረገጻችንን ይመልከቱ። ይህንን መጽሐፍ ጨምሮ ሌሎች መጽሐፍቶችን በአማርኛ ያገኛሉ። ታላቅ እውነት መጽሐፍ ቅዱስን ተደራሽ በሆነ መንገድ ማስተማር